የካሜራ ሴቲንግ ሁሉ ጊዜ እናስተካክላለን። ተምፕሌት ዲዛይን ስናደርግ ተጨንቀን ነው። ቪወሩ አነስተኛ ነው፣ ሰብስክራይበሩ በጣም አነስተኛ። ግራ ያጋባል ስሜቱ። የካሜራው ችግር ይሆናል ወይንስ የምንድ? የቻናላችሁ አለማደግ የኢኩፕመንት አለመሟላት አይደለም። እደግመዋለሁ፣ ሞር ማተር የሚያደርገው የናንተ አይዲያና የምታስተላልፉት መልእክት ከካሜራና ከተምብኔል ዲዛይናችሁ በላይ የናንተ አይዲያና የናንተ ሜሴጅ ጥንካሬ ነው። ቪዲዮአችሁ ከመጀመሪያ እስከ መጨረሻ ሰዎች ካዩት ቻናላችሁ ማደጉ ግድ ነው። ቻናላችሁ ደግሞ ቫልዩ ያለው ነገር ከሰራችሁ ያድጋል። ቻናላችሁ ግልጽ የሆነ ችግር የሚፈታ ሆኖ ተመልካቹን ፊል የሚያደርግ ከሆነ ያድጋል ግዴታ። ጥሩ ተምብኔል ሰዎችን ሰብስቦ ያመጣል። የቪዲዮ ኳሊቲ ደግሞ ሰዎችን ያቆያል። የቪዲዮ መልእክት ደግሞ ትረስት ቢልድ እንድናደርግ ይረዳናል። የምታቀርቡት አይዲያ ለቻናላችሁ ማደግ ወሳኝ ነው። ጠንካራ አይዲያ ሁሌም አሸናፊ ነው። ሰዎች አይዲያ እንጂ ክሊክ የሚያደርጉት የእናንተን ውበት አይደለም። ወሬ የፊታችሁን ገጽ መመልከት ፈልገው አይደለም። ቶፒክ ምረጡ። ለምሳሌ የቪዲዮ ታይትል ካሜራ ላይ በኮንፊደንስ ለማውራት እንዴት እንችላለን የሚል ከሆነ ኮንቴንት የሚሰሩትን ያናግራል። ካሜራ የሚፈሩትን ደግሞ እንደዛው። እና ደግሞ ኮሚኒቲያችሁ ላይ የሚጠየቁትን ጥያቄዎችም ቶፒክ ማድረግ ትችላላችሁ። ሁለተኛው ፖይንት ደግሞ የምናቀርበው ሐሳብ ወይንም አይዲያ ሪቴንሽን ክሬት ያደርግልናል። ባላችሁ ጉልበት መጠን ነው ሰው የሚቆየው። በዓላማ ተናገሩ። ሎንግ የሆነ ፓውዝ አይኖረው። ውዝዝ ያለ ፓርት ደግሞ ካለ አስወግዱ። ሶሉሽናችሁን መጀመሪያ ላይ አቅርቡ። በተቻለ መጠን ደግሞ ቀለል ያለ ወርድ ለመጠቀም ሞክሩ። ቀለል ያለ ቃላት። የቪዲዮ ኳሊቲ በጣም ወሳኝና መሰረታዊ ነገር ቢሆንም አሸም አይዲያ ኦር ሐሳብ ይዛችሁ ከመጣችሁ ግን ቪዲዮአችሁን አይጠቅሙም። ተመልካችን ክሊር የሆነ ኦዲዮ መስማት ኢንጆይ ያደርገዋል። ጽድት ያለ ላይት፣ ስሙዝ ፉቴጅ ምናምን ደስ ይላል። ኳሊቲ ቪወሩን ያቆይልናል። ፍላጎትን ግን ክሬት ማድረግ አይችል። ቶፒካችሁ ቀሽም ከሆነ ሰው 10 ሰከንድ አይቶ ይወጣል። ሰውን የማይረባ አይዲያ አምጥታችሁ በሶኒ ካሜራ እንኳን ብትቀርጹ ቪዲዮአችሁ አይታይም። ቫልዩ ያለው ነገር ሲሆን ነው ጥሩ የሚሆን። ብዙ ክሬተሮች አፕግሬድ ያደርጋሉ፣ እቃ ይገዛሉ። ፈርስት አፕግሬድ መደረግ ያለበት እንደኔ ቲንኪንግ። ማይክሮፎን ከመግዛታችሁ በፊት እንዴት ስለ አንድ ጠቃሚ ነገር እንዴት መናገር እንዳለባችሁ ማወቅ ይቀድማል። ላይት ሴታፕ ይገዛል። አቴንሽን እንዴት መሳብ እንዳለባቸው ግን አያውቁ። በጣም ውድ የሆነ ስልክ ይገዛል። ቫልዩ ያለው ነገር እንዴት ማቅረብ እንዳለባቸው አያውቁ። ማስተላለፍ ያለባችሁ መልእክት ላይ ፎከስ አድርጉ። መጀመሪያ ዴሊቨር ስታረጉ ፎከስ አድርጉ። እነዚህም ጥሩ ካረጋችሁ በኋላ እቃዎቹ ደግሞ አጋዥ ይሆናል። ሴክሽን 5 ደግሞ የእናንተ አቀራረብ ሰውን ያቆያል። በእንግሊዝኛ ሪቴንሽን እንለዋለን። ሪቴንሽን is the real power of YouTube። የእናንተ እድገት የሚወሰነው በቪወራችሁ ቆይታ ነው። ኦዲየንስ ወዲያው ከወጣ ቪዲዮአችሁ ሞተ ማለት ነው። ነፍሲማ ተመልካች ሞር በቆየ ቁጥር የእናንተ ቪዲዮ ፕሮሞት ይደረጋል። ሪቴንሽን የሚመጣው ከየት ነው? ከጥሩ አቀራረብ። ጥሩ አቀራረብ ደግሞ ከየት ነው የሚመጣው? ከእናንተ አቀራረብ፣ የመልእክት አሰጣጥ እና ፍጥነታችሁ፣ የምሳሌ አሰጣጣችሁ ጥንካሬ። አቀራረባችንን እንዴት እናሳድግ? ፈርስት ጠንካራ አድርጋችሁ ጀምሩ። ሁኩ ላይ ባጫጭር አረፍተ ነገር ጀምሩ። አንድ አይዲያ በአንድ ጊዜ ግለጹ። ሙዝዝ የሚል አነጋገርን አስወግዱ። ተደጋጋሚ ቃላትን አስወግዱ። ስትጀምሩ ያለውን ኢነርጂ መጨረሻ ድረስ ተጠቀሙ። ያሳለፋችሁት ላይፍ ኤግዛምፕል ካለ አስቀምጡ። ለምሳሌ ስለ ቪዲዮ ሪከርድ ፍራቻ እያወራችሁ ከሆነ የእናንተን የመጀመሪያ ሪከርድ አሳዩ። ስለ ዲሲፕሊን ከሆነ ደግሞ ፌል ያረጋችሁትን ቀን ኤግዛምፕል መጠቀም ትችላላችሁ። ስለ እድገት እያወራችሁ ከሆነ ያሳለፋችሁትን የዩቲዩብ ስትራግል ሜንሽን አድርጉ። ዴሊቨር ቢልድ ባረጋችሁ ቁጥር ትረስት ቢልድ እያረጋችሁ ትመጣላችሁ። ትረስት ቢልድ ካረጋችሁ ደግሞ ሰው እናንተ ጋር ይቆያል። ስቶሪቴል አደራረጋችሁ ሰውን ኮኔክት ያረጋል። ሰው ሰውን ይከተላል። በተለምዶ ከኢንፎርሜሽን በላይ ሰው ስቶሪ ነው የሚከተለው። ተመልካች ደግሞ ሞር ፊል ያደርገዋል የምታቀርቡትን ሜሴጅ። ለማንኛውም ኒች ቀላል ስቶሪ ስትራክቸር እንዴት እንደምናዘጋጅ ልንገራችሁ። ከችግሩ ጀምሩ። የእናንተን ኤክስፒሪየንስ ግለጹ። ምን እንደተማራችሁ ግለጹ። ምን አክሽን እንደምትወስዱ ታወሩና ቪዲዮን ትጨርሳላችሁ። ይሄ ስትራክቸር ተመልካችን ሞር ኢንጌጅ ያደርገዋል። የእናንተን ስቴፕ ይከተላል፣ ሪዛልቱን ይጠብቃል። ከእናንተ ኤክስፒሪየንስ ደግሞ ትምህርት ያገኛል። ስቶሪ ደግሞ ድራማ ምናምን አይፈልግም። ግልጽ መሆን ብቻ ነው የሚፈልገው። እውነታውን ግልጽ አድርጉ። ፌል ያደረገውም ነገር ካለ መናገር ግድ ነው። በዛውም ምን ተምራችሁ እንዳለፋችሁ መናገርም አለባችሁ። ምን ካስተካከላችሁ በኋላ እንደተሳካም ጭምር። የእናንተን ቫልዩ ቪወሩ ማወቅ አለበት። ተመልሶ ቻናላችሁንም ያያል፣ ሰብስክራይብም ያደርጋል። ጠቃሚ ስትሆኑ ችግር ፈቺ ትሆናላችሁ። ፋንሲ መሆን ደግሞ አይጠበቅባችሁ። ክላሪቲ መሆን ብቻ ነው ያለበት መልእክታችሁ። በእያንዳንዱ ቪዲዮ ጠቃሚ የሆነ ነገር ይዛችሁ ነው። ዝም ብሎ ቪዲዮ አይሰራም። ለተመልካች መከተል ያለበትን ስቴፕ ጠቆም ካረጋችሁ በኋላ
መጠቀም ያለባቸውን ቱልሶች አስቀምጡ። ፈልገው ያጡትን ጥያቄ መልስ ይዛችሁ ነው። የእናንተ ኮንቴንት የአንድ ሰው ላይፍ ላይ ማተር ካረገ ሼር መደረጉ አይቀርም። ይከተሏቸዋል፣ ያምናቸዋል። ኤግዛምፕል ሲምፕል ሆኖ ቫልዩ ያለው ነገር ያለምንም ፍርሃት ቪዲዮ ሪከርድ እንዴት እናድርግ፣ ለ30 ቀን ዩቲዩብ ላይ እንዴት ኮንሲስተንት እንሆናለን፣ ዴይሊ ላይፋችን ላይ የቪዲዮ አይዲያ እንዴት እናገኛለን። እነዚህ ቶፒኮች በቀጥታ ችግር ፈቺ ናቸው። ሪቪወር ደግሞ በእነዚህ ቶፒኮች መሳሩ ግድ ነው። ከቪወራችሁ ጋርም ደግሞ ሞር ኢንጌጅ ትሆናላችሁ። ሴክሽን 7 ደግሞ የእናንተ ኮንሲስተንሲ ትረስት ቢልድ ያደርጋል፣ ኳሊቲንም መገዳደር ይችላል። በዛ ላይ ደግሞ አልጎሪዝሙ እናንተን መረዳት፣ በእያንዳንዱ ቪዲዮ እያደጋችሁ ትመጣላችሁ፣ ኮንፊደንሳችሁም እየጨመረ ይመጣል። አንዳንድ ክሪኤተር አንድ ቪዲዮ አፕሎድ አድርጎ በዛው ይጠፋል። ጥሩ ላይት እስኪስተካከል ኢንስፓየር እስከሆን ምናምን ያ ደግሞ በጣም ወደ ኋላ እንድትቀሩ ነው የሚያደርጋችሁ። አክሽን ከሌለ ግሮዝ የለም። ፕራክቲስ ባረጋችሁ ቁጥር እስኪላችሁ ከፍ እያለ ይመጣል። ቪዲዮ ምርጥ አይደለም እንኳን ብላችሁ ብታስቡ አፕሎድ ማድረግ አለባችሁ። በአንድ ሳምንት አንድ ቪዲዮ አፕሎድ ካረጋችሁ ምርጥ ነው። ያለምንም ኤክስኪውዝ አፕሎድ አድርጉት። እስኪላችሁ ከምታስቡት በላይ በፍጥነት እያደገ ይመጣል። ሴክሽን 8 ደግሞ አብዛኛው ማለት ይቻላል ኮንቴንት የሚሰሩ ልጆች የሚሸወዱት እዚህ ላይ ነው። የተሳሳተ ነገር ላይ ፎከስ ያደርጋሉ። ስናጠቃልል ከቪዲዮ ኳሊቲ ብቻ ግሮዝ አይመጣ፣ የሚያምር ተምፕሌት ስለተለጠፈ ብቻ እድገት አይመጣ። ሰፖርት ሊያደርጉ ግን ይችላል ኮንቴንታችሁ፣ ነገር ግን ሰው ላይ ኢምፓክት መፍጠር አይችሉም። የምታስተላልፉት መልእክትና የእናንተ ቫልዩ ነው ኢምፓክት መፍጠር የሚችለው። እድገታችሁ የሚወሰነው ችግሮችን መፍታት ላይ ፎከስ ማድረግ ስትችሉ። ቪወራችሁ ላይ ፎከስ አድርጉ። በታማኝነትና በግልጽነት መልእክታችሁን ስታስተላልፉ ታድጋላችሁ። ዛሬ ጀምሩ። አይዲያ ላይ ፎከስ አድርጉ። ሪከርድ ስታደርጉ ዓላማ ይኑረው። ያለማቋረጥ አፕሎድ አድርጉ። ዩር ፕሮግረስ ኢዝ ፎሎ